አንተ ወጣትነት አለቀረ ሰንዘውዬ እኔ ቪዲዮ ላይ ነው ማያት በእናትህ እንደ ስትቀርብ ደግሞ የባሰ ጌታን ቆንጆ እናት አለ ወጣትነት አለ ብሩክ የምራቸውን ነው እኮ ቆንጆ ነሽ እኮ ምን ነው እግዚአብሔር አሁን እኔ ማለት ነው እውነቴን ነው እግዚአብሔር እኔ ማለት ነው በጣም ቆንጆ ነኝ ነው ብዬ በቃ ራሴን አሳምናለሁ እንግዲህ አድናቂሽ ነኝ እውነቴን ነው እግዚአብሔር ናይት ቪዲዮ ላይ እውነቴን ነው አይጋሽዬ ወይኔ እናቴ ብትኖር ስላለ በዚህ እድሜ ማለት ነው በዚህ እድሜ በቃ እኔ ቀናለሁ እድሜ ጨመረልሽ ፈታ ደግሞ ፈታ ካልሽ ፈታ ነው የአንድ ቀን ደስታ ይላል የአንድ አመት እድሜ ይቀጥላል ይላል የአንድ አመት እድሜ እኔ አሁን ያን አይቼ ነው በታራስ በየቀኑ ከተደሰትኩ የአንድ አመት ቃል ትገባላታለህ ቃል ትገባላታለህ የመጀመሪያ ሴት ልጅ ኮልኩ ላንቺ ነው የምትከባከብሽው ለክ እሱማ ግዴታው ነው ትንከባከባለህ ቃል ትገባለህ ግባ በእናትህ ይለያል ጋሽዬው ሴት ልጅ ውለዱ ይባላል ፈጣሪ የሰጠውን ነው እንጂ መቀበል ያለባችሁ እንዲህ ያስጠላል እንዴ ከባድ ነው ግን ሰላም እንዴት ናችሁልኝ የተከበራችሁ የተወደዳችሁ ወደ ቻናሌ ቤተሰቦች ሰላም ፍቅር ከናንተ ጋር ዛሬን ደግሞ ባባዳና ቀውጢ ቤንግ በሆነ ቪዲዮ ተመልሻለሁ የዛሬው ይለያል እስከ ቪዲዮ ፍጻሜ ከተከታተላችሁ ብዙ ነገር ትማራላችሁ ብዙ ነገር ትወስዳላችሁ እስከ ቪዲዮ ፍጻሜ አብራችሁ እንግዲህ የኔ ፋሚሊ ምርቃቱ እናንተ ጋር የሚደርስ እያልኩኝ የልብ መሸትን አወራለሁ ማለት ነው። ምርቃቱ የኔ ይመስላል እናት አባታቸው መርቀዋል ማለት ነው። ክበዱ ውለዱ ሌላም ከዚህም በላይ አግኙ እደጉ ተብለዋል ለእናንተ የሚደርስ እያልኩኝ በዚሁ አጋጣሚ ብሩክና ሃይሚን የምትወዱ ኮሜንት ሴክሽን ላይ ማጥለቅለቅ ትችላላችሁ የፈለጋችሁትን ሐሳብ ማስቀመጥ ትችላላችሁ ግን እነዚህ ልጆች የምር ልጅ ቢኖራቸው ቢጋቡ የሚገርም እውነቴን ነው ሰላም ነው ጋሽዬ እኔ ቪዲዮ ላይ ነው ማያት በእናትህ እንደ ስትቀርብ ደግሞ የባሰ ጌታን ጠጋቤ ወደዚህ ወንበርሽን አስተኝ አሁን ሁሉም ተገናኝተዋል ያለውን ነገር ደግሞ አሁን እያየን ነው የምንሄደው እስከ ቪዲዮ ፍጻሜ አብራችሁን ቆዩ ምን ይፈጠራል ምንድነው ጉዳዩስ የሚለውን ደግሞ ከናንተ ጋር ሆና የምናይ ነው የሚሆነው እስከ ቪዲዮ ፍጻሜ አብራችሁን ቆዩ አሁን እኔ ማለት ነው እውነቴን ነው እግዚአብሔር እኔ ማለት ነው በጣም ቆንጆ ነኝ ነው ብዬ በቃ ራሴን አሳምናለሁ እንደዛ ራሴ ካላሳመንኩ በቃ ልክ ፊቴ የሆነ ጠዋት ታጥቤ ምን ብዬ በቃ እንትን ብዬ መስታወት አይና ለካ እንደ ያለ ቆንጆ ነኝ ይላል በቃ ተጫዋች ነው ጋሽዬ ተጫዋች ነው እንግዲህ እንዴ እንደዛማ አይደለም እንዴ እሺ እንዴ ነው ሰላም ነሽ ሰላም ነው እግዚአብሔር ይመስገን እንዴ ሁሉም ሰላም ነው ሰላም በጣም አፈርናት ጋሽዬ እንግዲህ አድናቂሽ ነኝ እውነቴን ነው እግዚአብሔር ናይት ቪዲዮ ላይ እውነቴን ነው ጋሽዬ እኔ አድናቂዋ ነኝ እኔ ከሆዴ ነው እግዚአብሔር እውነቴን ነው በጣም አደንቃታለሁ ቪዲዮ ላይ ምናምን ስከታተል በጣም ደስ ትለኛለች ደግሞ እውነቴን ነው በጣም እግዚአብሔር ጀግናና መሰለ እግዚአብሔር አምላክ ያኑርልህ ጎበዝነት በጣም እውነት እኔ አሁን እንዴት መሰለህ አሁን ወይኔ እናቴ ብትኖር ስላለ በዚህ እድሜ ማለት ነው በዚህ እድሜ በቃ እኔ ቀናለሁ የሆነ የሰዎች ምናምን እናት እንዲሳይ ወይኔ እናቴ እንደው ብትኖርስ እላለሁ ግን እስካሁን እንደማትኖር ያው እንግዲህ አትኖርም እኔም መሀል እድሜ ላይ ነው ያለሁት አሁን አትኖርም ግን አሁንም ወኔ ማለት ነው ወኔ በቃ ይነሽጠኛል የሰውን እናሳይ እኔ ለምን እናቴ ነው እንትን እላለሁ እንግዲህ እግዚአብሔር አምላክ አንተ እድሜው አለምን እስከ መጨረሻ እንድትበላ በቃ እውነቴን አሁን የእናቴ የባለቤቴ እናት አሉ በቃ አሁን ወደ 120 እንዲህ 100 እንደውም
አልተያዘም ነው። አድናቆታቸውን እየገለጹ ነው ያላቸውን ፍቅር በቪዲዮ ያዩትን የተለያዩ ነገሮችን አድናቆት እየገለጹ ነው ያሉት እና አሪፍ ነው ብዬ ተስፋ አደርጋለሁ። ያው እናንተም የራሳችሁን ሀሳባችሁን ኮሜንት እያደርጋችሁ በዚህ አጋጣሚ ደግሞ ሰብስክራይብ እያደርጋችሁ ያላደረጋችሁ ቤተሰቡ ነው። አዳዲስ እንግዶች እያያችሁ ነው። ሰብስክራይብ አድርጉ እና አሁንም ምን ይፈጠራል የሚለውን ከእናንተ ጋር ሆኖ የምናየው ነው የሚሆነው። አንድ ልጃቸው ሆነ ክላስ ሰጥታቸዋለች። እዛ ይኖራሉ። ወደ ቤታቸው ይሄዳሉ፣ ይበላሉ፣ ይጠጣሉ፣ ይጓዛሉ። ቆመው ይላል ግን 125 ዓመት 130 ይይዛሉ እላለሁ። እግዚአብሔር ቁም ነገር ነው። ይይዛሉ እላለሁ በትክክል ስላልተጠና እንጂ ማለት ቆመው ነው የሚሄዱት። እንደዚህ ነው የእድሜ ከተጨመረ እድሜ ይጨመርልሽ። ፈታ ደግሞ ፈታ ካልሽ ፈታ ነው። ምን መሰልሽ ነው የምናገር እኔ የሆነ ነገር እናገራለሁ። ምንድን ነው የምናገረው? የእግዚአብሔር ቃል ባይናገረውም ሳይንስ ይናገረዋል። ሁልጊዜ እለዋለሁ። የአንድ ቀን ደስታ ይላል የአንድ ዓመት እድሜ ይቀጥላል ይላል። የአንድ ዓመት እድሜ እኔ አሁን ያን አይቼ ነው። ታዲያስ በየቀኑ ከተደሰትኩ የአንድ ዓመት በየቀኑ እንደዚህ ተደስቼ የአንድ ዓመት እድሜ ከተጨመረልኝ ቀን በቀን መደሰት አለብኝ እላለሁ። ባለ ነገር ነው በጥቂት በቃ አንቺማ አሁን ጀምረሽ ከተደሰሽ ደስታሽ። አንድ ሙቪ የሚባል ከኔ ጋር የሚኖር ልጅ ነበረ። ዱንያ ፋይል ነበር። እኔ ደግሞ ደስ ሙቪ እኔ ቤት የነሱ ጓደኛ ሙቪ እኔ ቤት እንትን ብለዋል። እሱ የሚጨናነቅ ሰው አይደለም። ዱንያ ፋይል ነበር የሆነ በቃ እውነት ዱንያ ፋ በቃ መደሰት ነው ባለ ነገር ደሞ አሜን። ደሞ እንደ አይምሮ ሞኝ ነገር እንዳሉት ነው። አይምሮ በሆነ በትንሽ ነገር በትንሽስ በማይረባ ነገር ይደሰታል። በማይረባ ነገር እውነቴን ነው። ልክ ነው። እሺ ብሩክ እንዴት ነው? ማዘርን ይዘን መተናል። ያው ቤተሰብም እያሉ ነበር አስተዋውቁልን። በጣም ብዙ ጥያቄ ነበር። እሷን አንድ ቀን ደግሞ አገናኝሻለሁ። ስራ ቢዚ ነች ቤት። ትናንት ራሱ አጣብቤ በስንት መከራ ይዣት ከሱ ጋር ከብሩኬ ጋር እንዳገናኘዋትና አትገኝም፣ ታስቸግራለች። ብታይ ለምን ቢዚ ናት፣ ቤት ስራ አለባት ነው። እንዲህ ቤተሰባዊነት ተሰባስቦ ምናምን አሪፍ ነው። ቆይታችሁ ያማረውና ደምቆ እንደቀጠና ነው። አሪፍ ውይይት እያደረጉ ነው ከፋሚሊዎቻቸው ጋራ የተለያዩ ጉዳዮችን እያወሩ ይገኛሉ። ጉዳዮችን ደግሞ እናንተም ብዙ ነገር ትማራላችሁ ብዬ አስባለሁ። ብዙ ነገሮችን ቁም ነገሮችን ትወስዳላችሁ ብዬ አስባለሁ እና አብራችሁን ቆዩ። አሁንም ቪዲዮዎችን እያየን እንሄዳለን። ሰብስክራይብ እያደረጋችሁ ቤተሰቡ ቤት ውስጥ እናቴ ነች። እሱማ ሴት አለ በነገራችን እኛ ቤት አለ ነው። እሺ አንድ አይደለም ብቻዋን ስለሆነች እኛ ቤት አለ። ሴት ልጅ የለሽም ነው? ሴት ልጅ አልወለሽም? ወንድስ ጎረምሳ ነው? ሁለት ነበረሽ? ሁለት ነበር። አራስ ቤት ሁለት። አንዷ ትልቁ ነው። እንግዲህ አሁን ሴት ልጅ ይኖርሻልስ? አንጠብቃለን። ደግሞ ሴት ይወልዳል ብዬ ብጠብቅ ወንድ ወለደ። አይ ብሩክማ አሁን መጀመሪያ ሴት ነው የሚወልደው። ሴት ነው የሚወልደው። ታላቁ ወንድ ነው እሱ የሚወልደው። እኛ ቤት በቃ ሴት አይገባም። ሴት ይወልዳል ብለን እየጠበቅን በቃ አሁን ጠብቄ በቃው ከብሩክ እንታያለሽ። በቃ የመጀመሪያ ሴት ልጅ ቃል ትገባላታለህ? ቃል ትገባላታለህ? የመጀመሪያ ሴት ልጅ ከወለድኩ ለአንቺ ነው የምትንከባከብሽው ይለክ። እሱማ ግዴታ ነው። ትንከባከባለህ። ቃል ትገባለህ? ግባ በእኔ አጠገብ በቃ ቃል ገብቷል። በቃ ቃል ግባላት። በቃ የመጀመሪያ ሴት ልጅ ከወለድኩ ለእናትህ ስጥ፣ ትወልውል፣ በቃ ታብስል። በቃ ዛሬ እንግዲህ እግዚአብሔር ይመስገን ጭስ የለ፣ ኤሌክትሪክ ነው የሚጋገረው፣ በኤሌክትሪክ ነው። በቃ ድሮ እናቶቻችን አያቶቻችን ባለፉበት መንገድ እኛ አናልፍም። እግዚአብሔር ይመስገን። እውነቴን ነው። የከተማ ሰው እኮ እግዚአብሔር ባርኮ ፈጥሮናል። ከተማ ያለ ነው። በቃ እኔ አሁን የገጠር ምሬቴ ከተማ ላይ ማውጣት አለብኝ ብዬ በቃ እንዴት አማሮኛል። ባይዘው የገጠር ልጅ ነኝ። ገጠር የተወሰነ ኑር ያለ በጉርምስናዬ ወደ
ሰፈሬ መንደሬ ወደ ጎጋ ነው የሚባለው። ጎጋ ይባላል። ጎጋ ወደ ላይ ነው ወደ ቀጭ ወደ በቃ ከተቦን ጎረቤት ማለት እኮ ከተቦን ጎረቤት ማለት ጎረቤት ነው በቃ እዛ አካባቢ ነው። ሰው ማለት መግባት እዛ ማለት እንውጣ ከማል እዛ ማለት እኔ ነኝ ማለት ጎይባና አለ በደንብ እንድታወሩ ጎይባና አለ ሸበሬራ አለ ከዛን በኋላ በቃ የተቦን አለ መስቃን በቃ ተያዘ ጎረቤት ነን በቃ ሁሉም ጎረቤት ነን። እና ጋሽዬ ያው አይሚ ብዙ ነገር ብለህ ነው ማለት ቀርማት መጣ እንግዲህ ቤተሰቦቻችንም አስተዋውቀን ሲሉ ነው ምንድነው ተወኝ ጉድ ተሰራው ምን ችግር አለ አልተሳካልኝ ጉድ ሰራኝ። ኧረ ዝም በይ እኔ በዚህ ቪዲዮን ስታዩት እንዳትቀየሙ። አልገባሽ ነገር ነው ዝም በይ የብሩክ እናትማ አንዴ ተራ ብዙ ነገር አውርተን መተን እዚህ ጉድ አረገ ሐሳቡን ቀየረብኝ። እንደማያት ነው እስከማያት ነው ጨነቀኝ። ፕራንክ አድርግልኝ ብዬው በዚህ እንዴ አና ለምን አስደንግጥ አውርቶ ኦዲየንስን ምናምን በቃ አስጨንቀን ትንሽ ሰክሰናቸው ፕራንክ አድርገናቸው ምናምን በይ በጣም ተደሰትሻለኝ ከዚህ በላይ እንድትደሰች አልፈልግም ብሎ በቃ አስደንግጣት። ለምን አንቺ እንዴ አሻር አይደለም እና እኔ እናገራለሁ በዚህ ነገር ሁለተኛ በዚህ ነገር እንዳትመጡብን። አንቺም እሺ አትበይ ሙሺ አድርገን በዚህ ነገር ሲመጡ ከኔ ጋር እኮ ሰርታ ተቀምጠን ነው አለፈው ከኔ ጋር ተስማምተን ባይዘውን ያስማምቻት ፕራንክ ጋሽዬ ልጆት ናት የሚረብሽ ረብሻለ ልጆት ባር ናት። አንቺ የምትቆፍሪው ነገር ሙሺንም ፕራንክ አሰርታታለች እናቴ ነው የፕራንክ ንግስት ነው እንዴ ቪዲዮሽ ያለው ስትላል ነበር አላየም። ትክክለኛ ይሄ ነገር ይከርምሻል አቁም ባለፈው ሁለተኛ እኔ ማለት ነው ሁለተኛ ሻለለ እኔ ነው አንቺም ዞርሽብኝ ብሩክ እኔ ሰው ቀይራ እኔ አሁን ይሄ ነገር ካላቆምሽ ቀን ሙሉ ጧት ጀምረሽ እስከ ማታ እንደምታለቅሽ ነው ማድረግሽ። መታሻለው አለኝ ሁለተኛ መታሻለው አለኝ አስፈራራኝ። በቃ በዛት እንጂ ነው አልወድም እስከ ዛሬ ተስማማ ነበርኩ ግን ዛሬ ምን እንደሆንክ ነው ባይገርሞት ማለት ነው እንትን የምትሰራው ፕራንክ በጣም አስተማሪ ነው ሃይሚ አስተማሪ ምን ነገር አስተማሪ ነው። እኔ ደግሞ ኋላ ይሄ ምን እንዳረገች ልክ በሩ ከፍቼ የወጣው ጊዜ ነው ግራ ያገባኝ። እንዲህ ሳያት አላገኘኋትም ጋር መጥቻ ያለው እንዲሆኛለሁ ስትለኝ እኔ ፌንት ነው ነቀልኩት። እኔ እንጂ በቀደም ባለፈው ገና እዚህ እንደመጣ ታለች በራፍ ነኝ እዚህ ነው በራፍ ነው አለሁት ምናምን ብላ ብሩኬ ደበደበኝ ብዬ አንገቴን እዚህ ጋር እንትን ያለውን ፍራንክ አረኩትና ደነገጠ ማለት ነው። ሙቀት እንትን ያለሽ ታዋሽ እሱ ነገር ተወኝ እኮ እና መድኃኒት ሰጥቻት እኮ አበሻ መድኃኒት ቅጠላው ቅጠል ነገር ነው መድኃኒትን ባህላዊ እና ይኸው በቃ ትቷታል እኮ አሁን የዛኔ ሳየው አወኩት። በሱ ብቻ እኮ ግን አይደለም የተወኝ የሚቀባም እኮ ሐኪም ሰጥቶኝ ነበር። ውሸት ላይ ማለት ነው እኔ ነኝ ያዳንኩሻል አይደል? መድኃኒት ማለት እውነቴን እኮ መድኃኒት ካላቃጠለ መድኃኒት አይደለም። አዎ ሲያቃጥል ነው ማንኛው። አሁን ያ ቅባት ነገር ቀበታ እሱ ነው ያዳነኝ አለ ሲያቃጥል ነው። ፋሚሊ ብሩክና ሃይሚ እናት አባትንም ፕራንክ አስለምደዋል። ጉድ እኮ ነው ዘንድሮ ማይታይ ነገር የለም። የምር ፕራንኮችን የተለያዩ ነገሮችን እያስተማሩ ነው እንዴ በቃ ሰሞኑን እኮ አልተቻሉም። ተከታታይ ቡታጀራ ላይ እየቀወጡ ነው ያሉት። በጣም የሚገርም ጊዜዎችን እያሳለፉ ነው ያሉት እና አሁንም ቪዲዮውን አይተን እንመለስ። ያው አንድ ነገር አለ ያን በቃ ለማንኛውም ደስ የሚል ጊዜ ነው እያሳለፍን ያለ ነው። እንግዲህ ለቅሶ ቤትም የትም ሰርግም ተገናኙ ትተዋወቃላችሁ። ከዚህ በኋላ መተላለፍ የለም። ኧረ በእግዚአብሔር እና ያው ከመጣችሁ አይቀር ያው ቤተሰብን ቢመርቁልን ሁለታችን ደስ ይላል። ሙሽ አትፍሪ እኔ እፈራለሁ። አትፍሪ ጌታ እንዴ እግዚአብሔር አምላክ አንቺ ጀምሪና ከዛ ጋሽዬ ጨርሷል። ምን ብዬ ለማለት እግዚአብሔር አምላክ ይባርካችሁ። ተባረኩ ተመልካቾቻችን ተባረኩልን ምናምን ብለህ ተመልካቾቻችን አሁን የሚመለከተው ቤተሰቦቻችን
ቤተሰቦቻችን እቅዱ ምንድነው? ሃይሚ የጋሽዬ ምንድነው ልጅ ውለዱ ሴት ልጅ ውለዱ ብሎ ፕራንክ ነው እያደረጉ ያሉት። ብሩክን የፕራንክ እያደረጉ ነው ከማዘር ጋር አንድ ላይ እንትኑ በጥምረት ሁለቱ ናቸው የመጡት። ለዛ ፕራንክ እያደረጉ ነው እና ልጅ ውለዱ። ልጅ በቀላሉ ይወለዳሉ ወይ ፋሚሊ? ቆይ እዲ መጀመሪያ ተጋቡ። መጀመሪያ ሰርግ ደግሞ ሳይጠሩ እንዳይበሉ ከአሁኑ አሳስባችኋለሁ ለእነ ብሩክ እና ይህን ይመስላል የዛሬው አሪፍ ጊዜ እያሳለፉን። አሁንም እስቲ ተከታትለን እንመለስ። በመጨረሻ ከኔ ጋር እንቀረኩልን። አሜን። አሁን እናትና አባት እንይ ብላችኋል አይደለ? እንደዚህ አይታችሁናል። እኔም ደስ ብሎኛል። እናንተም ደስ ይበላችሁ። አሜን። እግዚአብሔር ባላችሁበት ቦታ ያቆየን። አሜን። እኛንም ያቆየን። አሜን። ወደ ጎደለ መድኃኒዓለም ይብላ። አሜን። ጋሽዬ ይምላበት። እሺ ተባረኩልን። እግዚአብሔር አምላክ ይባርካችሁ። አሜን። ቅዱሱ አምላክ ይባርካችሁ። አሜን። ልጆቼ ውጪ ያላችሁ፣ ከሀገር ውስጥ ያላችሁ፣ ኢትዮጵያ ያላችሁ፣ ከኢትዮጵያ ውጪ ያላችሁ እግዚአብሔር አምላክ ብርክርክ ያርጋችሁ። እኛን የምትወዱ ሁሉ እግዚአብሔር አምላክ ይውደዳችሁ። ልጆቻችሁ ይውደዷችሁ። የሰው ፍቅር ይስጣችሁ። እኛ ሰው ፍቅር ሰጥቶናል። ባይዘው እኛ ሰው ስለምንወድ ነው እናንተ ወደዳችሁ። እግዚአብሔር አምላክ ይውደዳችሁ። ተባረኩልን። ውጪ ያላችሁ ደግሞ ሀገራችሁ የምትቋምጡ በሰላም ወደ ሀገራችሁ ያግባችሁ። በሰላም ወደ ውስጥ እንድንገናኝ እኔ ሁልጊዜ መሻቴ ምንድን ነው ብሩክ ይኸው ጌታን እላለሁ። መሻቴ እንዲህ ብቻ ሁላቸውም አግኝቻቸው እንዲህ በቃ እንዲህ ባናገራቸው ነው የምለው። እውነቴን ነው። እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ ይጠብቅልን። ያላችሁበት እግዚአብሔር አምላክ ይጠብቃችሁ። ኪሳችሁ ሁሉ የበረከት ይሁን። ጓዳችሁ፣ ልጆቻችሁ፣ ቤተሰቦቻችሁ ሁሉ የተባረኩ ይሁኑ። ብርክርክ በሩልኝ። ተባረኩ። ወዳችኋለሁ። አሜን። እናመሰግናለን። ወጣችሁን ነው እናንተም ተቀበሉ። አሜን በሉ። ወጣታችሁ እንግዲህ መልካም ቀን ይሁንላችሁ። ምሳ እንብላኛ። ቤተሰቦቼ ህይወቴ ማለት ናቸው። እህቴ ፈገግታዬ ነች። ወንድሜ ጀግናዬ ነው። እናቴ የልቤ ትርታ ነች። አባቴ ደግሞ ደሜ ነው። እንዲህ ያለን ቪዲዮን እስከ ፍጻሜ ስላደረሳችሁ ከልብ አመሰግናችኋለሁ። ስለነበረን አብሮነታችሁ ከልብ አመሰግናችኋለሁ። ሀሳባችሁን ኮሜንት ላይ አስቀምጡ። ሰብስክራይብ እያደረጋችሁ ጠብቁኝ። በሚቀጥለው አገኛችኋለሁ።